ተነፋፈቀን አይደለ? ይህን ሽቶ ለመግዛት 2 የስራ አመታትን ፈጅቶብኛል። ለማንኛውም ሽቶውን ኦርደር ሳደርገው እንዳልኳችሁ ከዚህ በኋላ ለራሴ መኖር አለብኝ። ላይክ እኔ የወደድኩትን መግዛት አለብኝ። ያ የወጣትነት ያ ቆንጆ ዘመን የት ሄዶ ነው እንደዚህ እንዳሮጊት አሮጊት ያጫወተኝ? ልክ 10 ልጅ እንዳለው ምናምን ብዬ ተበሳጭቼ በህይወቴ ከገዛሁት አይ ቲንክ በህይወቴ እንኳን አይደለም ግን ባህሬን ካመጣሁት ትንሽ ወደድ የሚለው ሽቶ ይሄ ነው። ይሄ ከጁኔድ ነው የገዛሁትኝ። በጣም ከማዳም ቤት ነው ጠርሙሱን ያገኘሁት። ጽዳት ስሰራና ስትጥለው አነሳሁትኝ እና ያው ታውቃላችሁ ማዳም ቤት እቃ ሲጣል እንዴት እኛ ኢትዮጵያ እንደምናይ ችይክ ችይክ ሳረገው በጣም ደስ ይላል። ቆንጆ ሽታ አለው። ከዛ በኋላ አስቀመጥኩትና ይሄን ሽቶ አንድ ቀን ገንዘብ ሲኖረኝ እገዛለሁ እያልኩኝ ሳልገዛው ሳልኝ በቃ አመታት አለፉ። አገሬ ተሳፈርኩኝ፣ ደርሼ መጣሁኝ። ሽቶ ግን ስቲል ከአይምሮ ላይ ሊወጣ አልቻለም። በቃ አንዳንድ ሽታ እንደዚህ ነው፣ ከአይምሯቸው አይወጣም። እና እውነት ልንገራችሁ አልበላም አልጠጣም ብዬ ይሁን በቃ ብዬ ገዛሁት እና ለሱ ሪቪው እየሰራሁላችሁ ነው። አስተሻሸጉ እንዲህ በምታዩት መልኩ በጣም የተካበደ ነው። ዋጋው እጅግ ተመጣጣኝ ነው። ላይክ ሽቶ በየቀኑ የሚገዛ ነገር ስላልሆነ ይህንን ሽቶ የገዛሁትኝ 10 የባህሬን ዲናር ነው። 9 ደግሞ የኩዌት ዲናር። ኩዌት የምትኖሩ ታገኙታላችሁ። በሳውዲ ሪያልም ተጽፏል ዋጋው አለና እሱን ነበር እዚህ ጋር እያዩ ያለሁትኝ። ትንሽ ግን በቃ ተገርም ያለው ምናምን ብዬ አካብጄ ኤክሳይትድ አድርገር ነው የሚሰራውት። ላይክ ይሄ ኖርማል ነገር ነው፣ ግን ለራሳችሁ ማድረግ ያለባችሁን አርጉ ግዙ ለማለት ያህል ነውና እንደምታዩት መጣር ደሃብ ይባላል። እንደምታዩት ወርቃማ ነው ካርቶኑ ራሱ። በቃ ኤክሳይትድ ነው የሚያደርገው። እንደዚህ ያዞዞርኩ ማሳያችሁ ለምን እንደሆነ አላውቅም። አይ ቲንክ መክፈት አለብኝ። ስለዚህ ከፈትኩትኝ። ኦሪጂናል ነው አይደለም የሚለው በጣም አጠራጥሮኝ ነበር። ምክንያቱም የሴትዮዋ ቦትል ውስጥ ሰጠኝ ውስጡ ትንሽ የሚጢጥዬ ኦድ ነገር አይቼበት ነበረ። እዚህኛው ሽቶ ላይ ግን እንደዛ የለም እና በቃ እንደዚህ በምታዩት መልኩ ብርቁስቁስ አድርጌ ከፈትኩትኝ እና ቶሎ ብዬ ኦዱን ነው ዘቅዝቅ ያየሁትኝ። ኦዱ የለም። ስለዚህ በቃ ይሄ ሽቶማ ፌክ ነው እንዲማ ሊረክስ አይችልም። በቃ ፌክ ስለሆነ ነው። ውድ ሽቶ ነው በቃ ሴትዮዋ የምትቀባው ምናምን አልኩኝ። ቻት ጂፒቲን እንትን አልኩኝ፣ አመሳከርኩኝ ምናምን ከዚህ የተገዛበት ቦታ ምናምን እና ስቲል ኦሪጂናል ፐርፊውም ነው ያለኝ ማለት ነው። የዚህን ያህል የተጋነን አይደለም፣ ግን ይቆያል። በሳሙናም ታጥባችሁት ይቆያል። ቆንጆ ነው። ደስ የሚል ሽታ አለው። በየቀኑ መጠቀም ትችላላችሁ። ቁጥብ የምታረጉትም አይነት አይደለም። ከፈለጋችሁ አንዳንዴ መጠቀም ትችላላችሁ። ለማንኛውም ወድጄዋለሁ። ይህን የመሰለ ሽቶ ገዝቻለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ያው ቀስ እያልኩ እዚህ ቱሽ